የድሮን ጥቃት ተፈጽሞብናል ሲል ህወሓት አስታወቀ። የፌዴራል መንግስቱ በጀት፣ ነዳጅ፣ መድኃኒት፣ ገንዘብ ወዘተ በመዝጋት ተጨማሪ ጭካኔዎችን በመፈጸም ሊያሸንፋቸው ያልቻሉትን በድሮን ለማጥፋት ጥቃት እየፈጸመ ነው ሲል ህወሓት አስታወቀ። የፌዴራል መንግስቱ በትግራይ ላይ ጦርነት እንደገና መጀመሩ አገዛዙ ያለ ጦርነት ሊተርፍ እንደማይችል በግልጽ ያረጋግጣል ብሏል። ለትግራይ ህዝብ አድሎ በጀት መዝጋት፣ የድሮን ጥቃት ወዘተ አይገባውም ነበር ያለ ሲሆን የትግራይ ህዝብ የሰላምና የትዕግስት ጥያቄ እንደ ፍርሃት ተቆጥሯል ሲልም ገልጿል። የትግራይ ህዝብ በክህደት ሊሸነፍ እንደማይችል መታወቅ አለበት ሲልም አክሏል። በሽራሮ ታችኛው አዲያቦ ሌሊት ላይ በተፈጸመው የድሮን ጥቃት በትግራይ ሰራዊት አባላት ላይ የሞትና የአካል ጉዳት ደርሷል። እንዲሁም በንብረት ላይ ከባድ ጉዳት መድረሱን የክልሉ መንግስት በትግረኛ ካስተላለፈው መግለጫ ተመልክተናል። በመጨረሻም የፌዴራል መንግስቱ ክልሉን ወደማይቋረጥ ቀውስ ውስጥ እየከተተው ስለሆነ ዓለም አቀፉ ማህበረሰብ በአስቸኳይ እርምጃ እንዲወስድ እናሳስባለን ያለ ሲሆን በተፈጸመው የድሮን ጥቃት የህወሓት አርሚ 13 ኮር 1 በ27 ተሽከርካሪዎች ሎጂስቲክስ መሳሪያና ተተኳሽ ጭነው እየተጓዙ በነበረው ወቅት መሆኑን የአካባቢው ምንጮች ገልጸዋል። እንደ አካባቢው ምንጮች ገለጻ ድንገት በተፈጸመው የድሮን ጥቃት 5 ተሳቢ መኪናዎች፣ 2 ወታደራዊ ተሽከርካሪዎች ወይም ደግሞ ኦራሎች እና 4 ፒክአፕ መኪኖች ላይ ከፍተኛ የንብረት ውድመት ደርሷል። በርካታ የሰራዊት አባላት ቆስሏል። የቆሰሉትም በሽራሮ በሽሬና በመቀሌ ወደሚገኙ ሆስፒታሎች እንደተወሰዱ ተገልጿል። የሞቱት አስክሬን እየተሰበሰበ ነው። እስካሁን ድረስ 26 በጅምላ ተቀብረዋል ተብሏል። ጥቃቱን ተከትሎ በሰልፍ ሲጓዙ የነበሩት ወታደሮች እየተበታተኑ ሲሆን ወታደራዊ መሪዎች አሁንም የተበታተኑትን አባላት ለመሰብሰብና ለማዋሃድ 2 የፍተሻ ጣቢያዎችን እያዘጋጁ መሆኑ ተገልጿል። ጥቃቱ የተፈጸመበት አካባቢ በጸጥታ ኃይሎች እንደተከበበ ተገልጿል።